በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው። ትንቢተ ናሆም ምዕራፍ 1 ቁጥር 7። የዚህ ፊልም መታሰቢያነቱ ነሐሴ 17 ቀን 2000 ዓመተ ምህረት የቁጥር 4 ፊልም ምርቃት ላይ የቤተክርስቲያን አባቶች፣ ሰባኪያነ ወንጌል፣ ዘማሪያን፣ የተለያዩ አርቲስቶች፣ አትሌቶች፣ ጋዜጠኞች፣ ዶክተሮች፣ ሆስተሶች እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት መርሃ ግብር ላይ ተገኝታ የዝግጅቱ ታዳሚ የነበረችውና በዛው ዕለት ዘመድ ጋር ሐዋሳ ሄዳ ወደ አዲስ አበባ ስትመለስ በመኪና አደጋ ላጧት እንኳን ስሜ አይቼ ላልጠገብኳት የ5 ዓመት ከ6 ወር ልጅ ለነበረችው ለሕፃን አርሴማ ደረጀ ይሁንልኝ። በስመ አብ በወልድ በመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ልድነነ ሀበ ጸሐነ ወጌጋየነ ተመኒ ልትታበሰነነ ኢታብአነ እጆች ተመሶ ሀላዝለነ ወባልዓነ እንኩሉ እንኩል እዝመዘከ ሌቴ መንግሥት ኃይል በስብሐት ለዓለመ ዓለም አሜን። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትነ ማርያም ሰላም ለኪ ድንግል በትነኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቺ ማለት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ውስተ ጸጋ እግዚአብሔር ምስለኪ ጸሐሊ ወጸልይ አብ ፍቅር ወዝኪ ኢየሱስ ክርስቶስ ተመጠነ ለኃጣውኢነ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ኢትዮጵያ የተለያዩ ገዳማትና አድባራት መናኸሪያ ናት። ታሪካቸው የተደበቀ ብዙ አብያተ ክርስቲያናት አሉ። ጠንክሮ መስራት ያስፈልጋል። የገዳማትን ታሪክ ፊልም መስራት እጅግ በጣም ከባድ ነው። ቤት ሆነው ሲያዩት የሚቀል ይመስላል። ለተቀማጭ ሰማይ ቅርቡ ነው እንደሚባለው። አሁን ግን ሁሉም መከራ አልፎ አምላከ ቅዱሳን ትዳሬን ባርኮልኝ ባለቤቴና ልጆቼ በሥራዬ እያበረታቱኝ ቁጥር 5 የገዳማት ታሪክን ለመስራት በቅቻለሁ። በትኩረት ተከታተሉት። ዋሻ አምባ አቡነ ተክለ ሃይማኖት ገዳም ከአዲስ አበባ ተነስተው አባይ የሚሊኒየም ድልድይን ተሻግረው ደብረ ማርቆስን አልፈው ከአማኑኤል ከተማ 5 ኪሎ ሜትር ከአዲስ አበባ 333 ኪሎ ሜትር ርቀት ላይ እምቡሌ መንደር ሲደርሱ ወደ ግራ 15 ኪሎ ሜትር ጥርጊያና ሜዳ የሆነውን መንገድ እንደተጓዙ አስደናቂውን ዋሻ አምባ አቡነ ተክለ ሃይማኖት ገዳምን ያገኛሉ። ይህ ገዳም በ1986 ዓመተ ምህረት በእማሆይ ወለተ ማርያም አማካይነት ተገደመ። እንደዚሁም እጅግ አሰራሩ የሚያምረው የቅዱስ ኡራኤል ቤተክርስቲያን በ2003 ዓመተ ምህረት ተሰራ። ይህች የምታዩት ቤሪታዊት ወላጆቿ የ2 ዓመት ሕፃን እንዳለች በሞትና በሕይወት መካከል ሆና ሳለች ብትሞት ቅበሯት፣ ብትድን ውሰዷት ብለው ለገዳሙ ሰጧት። በአቡነ ተክለ ሃይማኖት ፈዋይ ጸበል ድና 3ኛ ዓመት የልደት በዓሏን አክብራ የገዳሙ አባል ሆናለች። ሌሎችም ተጨማሪ ሕፃናትን በገዳም ውስጥ ይገኛሉ። በዚህ አንድነት ገዳም በጣም የሚያስደንቅ ተአምር እየተሰራ ነው። እማሆይ ወለተ ማርያም ገላው ይባላሉ። የ8 ዓመት ሕፃን እያሉ ተዳሩ። ልጆች ወልደው ከብደው ከቆዩ በኋላ የእግዚአብሔር ጥሪ ደርሷቸው መነኮሱ። የቅዱስ ቂርቆስ ቤተክርስቲያንን ፋሽባ አሰርተው እንደጨረሱ ወደዚህ ቦታ እንዲመጡና ገዳሙን እንዲመሰርቱ በሕልም ተጠሩ። 1 ዓመት ሙሉ ጥሪውን አልተቀበሉም ነበር። በመጨረሻም ተቀብለው በ1984 ዓመተ ምህረት ደንና ቋጥኙን መንጥረው ዋሻ ደረሱ። ቦታው ላይ አራዊት ብቻ ነበሩ። ነብር፣
ጅብ፣ ከርከሮ፣ አሳማ፣ ዝንጀሮና ሌሎችም አውሬዎች ለ2 ዓመት እንደ ቤት እንስሳት ታዘዋቸው በእግዚአብሔር ቸርነት ምንም ሳይነኳቸው በ1986 ዓመተ ምህረት የፋሲጋ ማግስት ሌሊቱኑ ገዳሙን አስረክቧቸው እጅ ነስተዋቸው ሄዱ። ለዘመናት አራዊት የታዘዙላቸው ጸጋ የበዛላቸው እናት ናቸው። ይህ ብቻ አይደለም። እማይ ወለተ ማርያም አልተማሩም፣ ማንበብና መጻፍ አይችሉም ነበር። ቤተሰቦቻቸው የሰጧቸውን የሰኔ ጎልጎታ የጸሎት መጽሐፍ በደረታቸው ይዘው በአንድ ወቅት መጽሐፉን እንደሚጸልይ ሰው አውጥተው እያንዳንዱን ገጽ እየገለጹ ምነው መብርሃን ብትገልጭልኝ ብለው ቢማጸኑ የአማርኛ ፊደል ተገልጾላቸው ዛሬ መጽሐፍ ያነባሉ፣ ይጽፋሉ፣ ይጸልያሉ፣ ግዕዝ ይተረጉማሉ። ፊደል ሳይቆጥሩ ዳዊት ደገሙ። በጸሎታቸው የ9 ዓመት ሕመምተኛ ፈወሱ። ቸሩ ፈጣሪያችን በባለ 50 ለሐዋርያቶች ቋንቋን እንደገለጸ ለእማሆይም ድንቅ ሥራን ሠራ። የሐዋርያት ሥራ ምዕራፍ 2 እስኪ ከሳቸው አንደበት እንስማ። ወዴት ቦታ ሄጄ ራሴን አስጠግቼ እግዚአብሔር ለምኜ አሁን እዚህ ስናደግም የምኖርበት የት ይሆን ነው ይሄን ሐሳብ የኔ ልመና። እዚህ መጥቻለሁ አላውቀውም መጥቼ ይሄንን አላውቅም። አምጡ እዚህ ያሳድረኛል። እዚያ ጸበሏ ባለችበት እንዴ ስነ ስቅለት እንደዚህ ሆኖ ተስነ ስቅለቱ ጸበሉ ሲፈስ እዚህ በሽተኞች ሲመጡ ሲደግ ምን ስለማል ፊደል ውዳሴ ማርያም አንዳንድ ነገሮች ይናገራሉ። የዚህ ታሪክ ምንድነው? እርሶስ ተምረው ነበር ወይ? እንዴት ነው ያለው ነው? ተስፋዬ ምንድነው? አመጣኸኝ ወደ አንተ ቤት አስገባኸኝ። ገብቼ ምንድን እንደምሰራው የኔ መጽናኛ፣ የኔ ማረጋጊያ፣ የኔ መደገፊያ ምንድነው ያለኝ? ማን ነው ከጎኔ ሳይዝፍ የሚለው? እናቴ አባቴ እህት ወንድም አክስት አጎት ተለየ ከተተወ ማን አረጋጋኝ የሚለው በጭንቅላቴ ውስጥ ነበር የሚሽከረከር። ከዕለታት በአንድ ቀን አዲስ ትልቅ እህታችን እሷ እቺ ሰኔ ጎልጎታ ተጠብቃለች። ባንገት ትያዝ ብቻዋን ቤተክርስቲያን እየሄደች ማታ ማለዳም እየሮጠች እንዲሁም በይሄን ታረግላት ምናምን ሲባል ተሰማና ያችን ግዝ ታርጋ መጣች። እዚህ አንዳንዷ ወርጨ ወላይ ታምላት እንዴ ጌታ መድኃኔዓለም ክርስቶስ አንተ እንዴ ከሰማይ ወርዶ ከድንግል ማርያም ተወለደ ተሰቀል ተገፈር እንጂ አፈሰስ ለዓለም ቤዛ ሆን እየተባለ የሚነገር ምሰማ አባቶች የሚናገሩ ግን ይሄ